ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬ ቪዲዮአችን ላይ ስለ አስደናቂው ዝንጅብል አስደናቂ የጤና ጥቅም የምናካፍላችሁናል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ለቻናላችን አዲስ ከሆናችሁ ወይም ዛሬ ገና እያያችሁ ከሆነ እጅግ በጣም ጠቃሚ የጤና ቻናል ነው። ወይም ስለ ጤናችሁ፣ ስለ ቅመም፣ ስለ አመጋገብ ማወቅ ከፈለጋችሁ እጅግ በጣም የሚጠቅማችሁ አስደናቂ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ እጅጉን በጣም ትጠቀማላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በዛሬ ቪዲዮአችን ላይ ለመዳሰስ የምንሞክረው ስለ ዝንጅብል አስደናቂ የጤና ጥቅም ነው። ዝንጅብል መጠቀም የሌለባቸው ሰዎች እነማን ናቸው? ዝንጅብልስ ለጤናችን ምን አይነት ጥቅም ይሰጠናል? የሚለው በዚህ ቪዲዮ ላይ ታገኛላችሁ። ፕሊስ ጀምሩት። ሁላችሁም በቅንነት ቪዲዮአችሁን 1 ደቂቃ ሰጣችኋለሁ። ላይክ አድርጋችሁ ተመለሱ። ፕሊስ ላይክ ያንሳል። በጣም ላይክ ቢደረግ አንደኛ ለኛም ማበረታቻ ይሆናል፣ ቪዲዮአችንም ብዙ ሰው ዘንድ ጋር ደርሶ ተጠቃሚ እንድንሆን ያስችለናል። ኦኬ፣ እሺ ወደ ጉዳያችን ስንገባ ዝንጅብል ሰውነታችንን የሚያሞቅና ለስላሳ ቅመም ነው። ነገር ግን በርካታ የጤና ጥቅሞች እንዳሉትም ጥናቶች ያሳያሉ። ወይም ከ100 በላይ በሽታዎችን የመፈወስና የማከም አቅም ያለው ምርጥ ባህላዊ መድኃኒት ነው። ምናልናችሁ ዝንጅብል ለስላሳ ቅመም ቢሆንም ከ100 በላይ በሽታዎችን የማዳንና የመፈወስ አቅም ያለው በጣም ምርጥ ቅመም ነው። ይህ ቀለል ያለ ወይም በሻይ ወይ በሌላ ነገር የምትወስዱት ዝንጅብል በርካታ የጤና ጥቅሞችን የሚያጎናጽፈን እንዲሁም ኃይልን የሚሰጠን ነው። በአንቲኦክሳይድ እና በጸረ ኢንፍላሜሽን በጣም የበለጸገ አስደናቂ ውህድ የተሞላ ነው። በርካታ ሚኔራሎችን፣ ቫይታሚኖችን፣ ጸረ ኢንፍላሜሽኖችና ለአንድ የሰው ልጅ ጤና እንዲጠበቅ አስፈላጊ ነው የሚባሉትን በሙሉ ያሟላ ድንቅ ነገር ዝንጅብል ይባላል። ታዲያ ዝንጅብል እነዚህን ነገሮች ሁሉ ከያዘ የዝንጅብል ሻይ መጠጣት ምን አይነት ጥቅሞችን ይሰጠናል የሚለውን ደግሞ በሰፊው ለመዳሰስ እንሞክራለን። ይበልጥ ደግሞ ዝንጅብል ሳይበዛ ሻዩን አዘውትሮ መጠቀም በርካታ ጥቅሞችን ይሰጠናል። ዝንጅብል አስደናቂ ኃይል የሚያመነጭ በውስጡ ጂንጆል የተባለ እጅግ በጣም አስደናቂ ንጥረ ነገር አለው። ኃይልን የሚያመነጭ ለጤናችን በርካታ ጥቅም የሚሰጥ ጂንጆል የተባለ አስደናቂ ንጥረ ነገር በሰውነት ውስጥ ወይም በዝንጅብል ውስጥ ከተጠቀም በኋላ ሰውነታችንን የሚጠቅመን መሆኑን ያሳየናል። የሆድ መረበሽ ስሜትን ያረጋጋል። የሆድ መረበሽ ስሜት ካጋጠማችሁ ዝንጅብል ሻይ ብቻ በመጠጣት የሆድ መረበሽ ስሜትን ለማረጋጋት በጣም ጠቃሚ ነው። የዝንጅብል ዋና ጥቅሙ ለማቅለሽለሽ፣ በይበልጥ ደግሞ መኪና ላይ ስትጓዙ የማቅለሽለሽ ስሜት ካለው ከፍተኛ ሁኔታ የማቅለሽለሽ ስሜትን የመክታት አቅም አለው። በይበልጥ ረጅም ጉዞ ስትጓዙ ወይም የማቅለሽለሽ ችግር ካለባችሁ አንድ የዝንጅብል ሻይ ብትጠጡ ወዲያውኑ ማቅለሽለሹ እንደሚያቆምና የሆድ መረበሻችሁ፣ የሆድ ህመማችሁ እርጋታና ሰላም እንደሚያገኝ ያሳያል። ለጠዋት ህመም ፍቱን ነው። የጡንቻ ህመም፣ የጀርባ ህመም፣ የሰውነት አለመነቃቃት ወይም የሰውነት ህመም ካጋጠመ ዝንጅብልን መጠቀሙ እጅግ በጣም ሰውነትን ዘና ለማድረግና ህመምን ለማስታገስ ይጠቅማል። ምን ብለን አንስተናል? ከላይ ካስታወሳችሁ በውስጡ ኢንፍላሜሽንን ይቀንሳል ብለናል። የሰውነትን መቆጣት ወይም ኢንፍላሜሽንን ሪዲዩስ ያደርጋል ወይም ይቀንሳል። ጂንጆል የተባለው ኃይል ሰጪ በውስጡ የሚገኘው ንጥረ ነገር ሰውነታችንን የመቆጣት ወይም ሰውነታችንን የህመም ስሜት እንዳይሰማን ዝንጅብል በጣም ጠቃሚ። ታዲያ ከአካል ብቃት እንቅስቃሴ በኋላ የሚከሰተውን የጡንቻ ህመም ለመቀነስና አርታይሲስን ችግር ለማስወገድ ዝንጅብል በጣም ጠቃሚ ነው። በይበልጥ ደግሞ ብዙ ጊዜ ስፖርት የምትሰሩ ሰዎች ስፖርት ከሰራችሁ በኋላ የጡንቻ መሸማቀቅ ካጋጠመ፣ ጡንቻ ላይ ችግር ከተፈጠረ፣ በአጠቃላይ ጡንቻ ላይ ለሚያጋጥም ህመም እሱን ለመቅረፍና እሱን ነገር ፊክስ ለማድረግ ዝንጅብል መጠቀም በጣም ጠቃሚ እንደሆነ ጥናቶችም ያሳያል። ሌላኛው በሽታ የመከላከል አቅምን ያሳድጋል። በውስጥ ኢሚኒቲ ሲስተም የምንለው ማለት ነው። በሽታ እንዳንያዝ ከተያዘን ደግሞ ቶሎ ለማገገም ይረዳናል። በይበልጥ ጉፋን፣ ሳል፣ ጉሮሮ ጋር ተያይዞ የሚመጡ በሽታዎቹ ወዲያውኑ የማስታገስና በጸረ ተዋሲያንና በኢንፌክሽን የተጠቃነውን በሽታ ለመዋጋትና በቶሎ በሽታ እንዳንጠቃ ለማድረግ ሰውነታችን በይበልጥ ተከላካይ እንዲሆን ይጠቅመናል። በይበልጥ ደግሞ ጉፋን፣ በይበልጥ ሳል ያለው ጉፋን፣ ጉሮሮ ቁስለት ካጋጠመ የዝንጅብል ሻይ መጠቀም በቶሎ ከዛ በሽታ እንድናገግም በጣም ጠቃሚ ነው። ኢንፌክሽን፣ ባክቴሪያ ጋር ተያይዘው የሚመጡ ችግሮችን የሰውነት የመከላከል አቅማችንን በማሳደግ ዝንጅብል በጣም የመደገፍ አቅም አለው። ስለዚህ ዝንጅብልን መጠቀም በጉፋን ሰዓትም ይሁን በሌላ ሰዓት ወሳኝ ነው። የወር አበባ ህመምን ያስታግሳል። ይሄ ደግሞ ለሴቶች በይበልጥ በወር አበባ ጊዜ የሚከሰተውን በጣም ሆድ መቁረጥ ወይም አስቸጋሪ ህመም ለማስታገስ ይጠቅማል። ጥናቶች እንደሚያሳዩ ዝንጅብል የወር አበባን ህመም ለመቀነስ በጣም ጠቃሚና አይቦፍፊን የተባለ ንጥረ ነገር ስላለው
ህመሙን የማስታገስ እጅግ በጣም ጠቃሚ ጥቅም አለው። ወይም አይቦፌቪን ተብሎ የሚጠራው በሜዲሲንም ወይም በማስታገሻነት በየፋርማሲ የሚሸጠው ከነሱ እኩል የማስታገስ አለው። ስለዚህ ሴቶች በወር አበባ ጊዜ ቢጠቀሙ የዝንጅብል ሻይን በጣም የተሻለ ነው ህመሙን ለማስታገስ። የደም ዝውውርን ያሻሽላል ወይም የደም ዝውውርን ጤናማ እንዲሆን የማድረግ አቅም አለው። ዝንጅብል የደም ዝውውርን የማስተካከል ከፍተኛ አቅም አለው። ዝንጅብል በውስጡ የሚገኘው ማዕድናት የደም ዝውውርን ማሻሻልና ከልብ ጤና ጋር የተያዙ ችግሮችን የመቅረፍና ጤናማ የደም ዝውውር እንዲኖረን የማድረግ ከፍተኛ አቅም አለው። ዝንጅብል የደም ዝውውርን ያስተካክላል ወይም ጤናችንን የተጠበቀ እንደሚሆን በጣም ጠቃሚ ነው ማለት ነው። ታዲያ የደም ዝውውር ችግር ካለ ወይም የደም ዝውውር የተሻለና ጤናማ እንዲሆን ኦክሲጅን በአግባቡ እንዲደርስ ከፈለግን ዝንጅብልን አዘውትሮ መጠቀም ይመከራል። ሌላኛው የሰውነት ክብደትን ለመቆጣጠር ካላስፈላጊ ክብደት ወይም አላስፈላጊ ውፍረትን ለመቀነስ ወይም የሰውነት ክብደትን ለመቆጣጠር ዝንጅብል በጣም ጠቃሚ ነው። የዝንጅብል ሻይ ለሰውነት ክብደት ለመቀነስ ወይም አላስፈላጊ ስቦችን ፋቶችን በርን ለማድረግ ጥቅም እንደሚሰጥ ያሳያል። የዝንጅብል ሻይ ለረጅም ጊዜ የጥጋብ ስሜት እንዳይሰማን ወይም ምግብ ከበላን በኋላ የጥጋብ ስሜት ቶሎ ተሰምቶን ብዙ ምግቦች እንዳንመገብ በከፍተኛ ሁኔታ ይጠቅማል። በትንሽ ማሳደግ ክብደትን ቅጥ አልባ እንዳይሆን የማድረግ ወይም ክብደታችን መስመር ያለፈ እንዳይሆን የማድረግ ከፍተኛ አቅም አለው። ታዲያ ዝንጅብልን መድኃኒት የምትወስዱ ከሆነ ወይም እስካሁን የሰማችሁት የዝንጅብል ጥቅም መድኃኒት የምትወስዱ ከሆነ በይበልጥ ደግሞ እንደሚያቀጥል ወይም ሌላ መድኃኒት የምትወስዱ ከሆነ ዝንጅብልን ለመጠቀም ከሐኪማችሁ ጋር መመካከር አስፈላጊ ነው። ሌላኛው ዝንጅብልን መጠቀም የሌለባቸው ሰዎች እርጉዞች ብዙ ጊዜ ባይጠቀሙት ይመከራል። ለእርጉዞች ጥሩ አይደለም ዝንጅብል። ከዛ በተጨማሪ ዝንጅብልን መጠቀም የሌለባቸው ሰዎች እነማን ነው ካላችሁ በይበልጥ ደግሞ ጨጓራ ህመም ላለባቸው ሰዎች ዝንጅብል የማባባስና በጣም ችግር ውስጥ የመግባት ችግር ሊያመጣ ይችላል። ከዛ በተጨማሪ በጣም የዝንጅብል መጠን በሻይ ውስጥ አትጠቀሙ። በጣም አነስተኛና መጠኑ የተመጠነ የዝንጅብል መጠን መጠቀም ግዴታ ነው። ለምን ካላችሁ በጣም ብዙ የዝንጅብል መጠን በተጠቀማችሁ ቁጥር የልብ ምታችሁን በመጨመር የደም ዝውውርን በመጨመር አደጋ ይደርሳል። ስለዚህ ዝንጅብልን ስንጠቀም በአግባቡና መጠኑ ባነሰ ሁኔታ መጠቀሙ ተገቢ ነው። ምክንያቱም ምንም ጊዜ መጠኑ ከበዛ አነስተኛ ነው። ለሻይ የምትበቃ ከአንድ ዝንጅብል ላይ የተወሰነች ጣዕሙን እየቀመሳችሁ በሻይ መልኩ አፍልታችሁ መጠቀም ትችላላችሁ። አንዳንዶች በብዙ አይነት መልኩ ይጠቀሙታል። ምግብ ላይ የሚጨምሩ አሉ፣ አልፎ በጥሬው የሚበሉ አሉ። ከዛ በተጨማሪ ደግሞ በሻይ የሚጠቀሙ አሉ። ግን በምንም መልኩ ብንጠቀመው መጠኑን የመወሰንና ብዛት እንዳይመጣ ማድረግ ግዴታ ነው። እርጉዝ ካልሆናችሁ የምትወስዱት መድኃኒት ከሌለባችሁ ጨጓራ ህመም ከሌለባችሁ ዝንጅብልን በመጠቀም በርካታ የጤና ጥቅሞችን ማግኘት ይችላላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ቪዲዮውን ጀምሩት፣ ላይክ እና ሼር እንዳደረጋችሁ እርግጠኛ ነኝ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።